ታሪኩ የሚጀምረው በቀዝቃዛው የህዳር ወር ጠዋት የሬጂናና የሪቻርድ የመጀመሪያ ልጅ ሪቺ ሲወለድ ነው። ሪቺ ከእናቱ ማዕፀን ከወጣበት ቀን ጀምሮ የቤተሰቡ እጅግ ታማኝ አገልጋይ የሆነው ኸርበርት እርሱን የመንከባከብ ኃላፊነት ተረከበ። ይህ ልጅ የተወለደው በዓለም ላይ እጅግ ባለጸጋ በሆነ ቤተሰብ ውስጥ ነው። ሪቻርድ ግዙፍ የንግድ ሥራውን ለማስተዳደር በቢሮ ውስጥ ብዙ ሰዓታትን ማሳለፍ ቢኖርበትም ሁል ጊዜ ለልጁ የሚሆን ጊዜ ማግኘቱን ግን ያረጋግጣል። አባቱ ነጋዴ ከመሆኑም በላይ በጣም ጥሩ ሰው ነው። ሰሞኑን ሪቻርድ ዩናይትድ ቱል የተባለ ሊዘጋ የነበረና የከሰረ ፋብሪካን በመግዛት መልሶ በማንቀሳቀስ የ100 ሰዎችን የሥራ ዕድል ታድጓል። ለበዓሉ መታሰቢያ የፋብሪካው ሰራተኞች ታላቅ ግብዣ አዘጋጁ። አባቱ በጣም ሥራ የሚበዛበት ሰው በመሆኑ ሪቺ በእርሱ ምትክ በበዓሉ ላይ እንዲገኝ ተደረገ። ሪቺ ከኸርበርትና ከጥበቃው ጋር ፋብሪካው ሲደርስ ሁሉም በታላቅ ደስታ ተቀበሉት። በአቅራቢያው በሚገኝ ሜዳ ላይ ቤዝቦል የሚጫወቱ አንዳንድ ልጆች የዓለማችንን የባለጸጋ ልጅ ሲያዩ በመገረም ተመሰጡ። በውስጣቸውም አቤት የዚህ ልጅ ሕይወት፣ እኛ እናካለን፣ እሱ ይዝናናል በማለት አሰቡ። በንግግር ፕሮግራሙ ወቅት ሪቺ እነዚያን ልጆች እየተመለከተ እንደፈለጉ በነፃነት መጫወት በመቻላቸው ምንኛ እድለኞች እንደሆኑ ያስብ ነበር። ፕሮግራሙ ሲያበቃ ሪቺ ወደ ሜዳው ማምራት ቢጀምርም ጥበቃው ፈርጉሰን ግን አስቆመው። ኸርበርት በሁኔታው ተቆጥቶ ጥበቃው እጁን ከሪቺ ላይ እንዲያነሳ ካነገረው በኋላ ለሪቺ በሌላ ቀን መጫወት እንደሚችል በለስላሳ አንደበት አስረዳው። ወደ ቤት ሲመለስ ሪቺ በሚወደው ውሻው $1 ተቀበለ። ከዚያም ወላጆቹን ለማግኘት ሄደ። ሪቺ እናቱ በአቅራቢያው በሚገኝ ተራራ ላይ የቤተሰባቸውን ምስል እንዲቀርጽ ለአንድ ሰዓሊ ትዕዛዝ ሰጥታ እንደነበር ተመለከተ። እነዚያ ሰዎች በእውነት እጅግ በጣም ባለጸጋ ናቸው። ሪቺን የማስተማር ኃላፊነት የወደቀው በሀገሪቱ ምርጥ ሳይንቲስቶች ላይ ነበር። ለሳይንስ ትምህርቱ ወደ ፕሮፌሰር ኪምቢን ላብራቶሪ ሄደ። ፕሮፌሰሩም የቅርብ ጊዜ ግንኙነታቸውን አሳዩት። ቆሻሻ በመጨፍለቅ ወደ አዲስ ዕቃ የሚቀይር ማሽን ሰርተዋል። በተጨማሪም ፕሮፌሰሩ እጅግ በጣም ጠንካራ የሆነ ማጣበቂያና ጥይት የማይበሳው ስፕሬይ ሰርተዋል። ይህ ስፕሬይ በልብስ ላይ ሲረጭ ጥይት እንዳያልፍ ይከለክለዋል። በመጨረሻም ለስራ ተብላ የተሰራች የሮቦት ንብ ለሪች አሳዩት። ምንም እንኳን ንቧ ለስራ ብትሰራም ሪቺ ግን ኸርበርትን ለማሾፍ ተጠቀመባት። ይሁን እንጂ ኸርበርት እንደ ተራ ዝንብ በመቁጠር በጋዜጣው መታት። ያቺን ንብ ለመስራት በቢሊየን የሚቆጠር $1 የፈሰሰባት በመሆኑ ጠረጴዛው ላይ ተጨፍልቃ ማየቱ ፕሮፌሰር ኪንን አናደዳቸው። በሌላ በኩል በሬጂና የተቀጠረው ሰዓሊ በተራራው ላይ ምስል ለመቅረጽ የሌዘር ጨረር ይጠቀም ነበር። ወይዘሮ ሪች ደግሞ የሪቻርድ ፊት ትንሽ ወፈር ስላለ ይቅጠን በማለት መመሪያ ትሰጥ ነበር። በዚያው ምሽት ላውረንስ ቫኖ የተባለ ሰው ሳይጋበዝ ቤታቸው መጣ። ላውረንስ ከሪቻርድ የንግድ አጋሮች መሃል አንዱ ነበር። በራት ሰዓት ላይ ሪች ከላውረንስ አጠገብ ላለመሆን ሲል በጠረጴዛው ሌላኛው ጫፍ ላይ ተቀመጠ። ሬጂናም እዚያ መቀመጥ ባትፈልግም ከአባቱ ጋር በሚደረገው ስብሰባ ላይ መገኘት እንዳለበት ነገረችው። ሪቻርድ የመጀመሪያውን ኩባንያ ከመሰረተ ጀምሮ አንድም ሰው አባሮ አያውቅም። በዚህም በጣም ይኮራል። ላውረንስ ግን ለገንዘብ ብቻ የተራበ ሰው ነበር። ሪቻርድ ኩባንያው $1 ቢሊዮን በላይ እያወጣ ስለሆነ በጣም ብዙ እርዳታ አታደርግ በማለት ይነግረው ነበር። ሬጂና ጣልቃ በመግባት እሷና ባለቤቷ ሁልጊዜም ችግር ላይ ያሉ ሰዎች እንደሚረዱ ገለጸች። ያረጀውን ፋብሪካ የገዙትም ለዚሁ እንደሆነ ተናገረች። ላውረንስ ግን ፋብሪካው ትርፋማ ለመሆን ረጅም ጊዜ ስለሚፈጅበት መጀመሪያ ከእርሱ መገላገል እንዳለባቸው አጥብቆ ተከራከረ። ሪቻርድ ግን ልክ ነህ በማለት መለሰለት። ነገር ግን ከፋብሪካው ለመገላገል ያሰበው መንገድ ለየት ያለ ነበር። ፋብሪካውን ለሰራተኞቹ በነፃ በመስጠት አክሲዮኖችን በመካከላቸው እንዲከፋፈሉ ወሰነ። በዚያው ቅጽበት ፕሮፌሰር ኬምቢን መጥተው ለወራት ሲሰሩበት የነበረው ማሽን በመጨረሻ ሰርቶ ማጠናቀቃቸውን አበሰሩ። ስሜል ማስተር የተባለና ማንኛውንም ነገር በማሽተት ምን ነገሮችን እንደያዘ መለየት የሚችል መሳሪያ ፈጥረዋል። ሪቻርድ በአዲሱ መሳሪያ ተገርሞ መሞከር ጀመረ። ከእራት በኋላ የሪች ቤተሰቦች እንግዳቸውን እስከ ቤተ መንግስቱ በር ሸኙት። ከመሄዱ በፊት ላውረንስ ብዙ ጠላቶች ስላሏቸው ጥበቃቸውን እንዲያጠናክሩ አስጠነቀቃቸው። ሪቻርድ ግን ምንም አይነት ውድ ዕቃ በእጃቸው ስለማይዙ አስፈላጊ እንዳልሆነ ነገረው። ሁሉም ነገር በሪች ቤተሰብ የገንዘብ ቤት ውስጥ በጥንቃቄ ተቆልፎበታል። ይህንን የሰማው ላውረንስ እንግዳ የሆነ ፈገግታ ሳይቶ ወጣ። ምክንያቱም የዚያን የገንዘብ ቤት ትክክለኛ ቦታ ማወቅ ይፈልግ ነበር። በማግስቱ ጠዋት የሪቺ የደውል ሰዓት ሲጮህ ኸርበርት ሊቀሰቅሰው ወደ ክፍሉ ገባ። ክላውዲያ የተባለች በጣም ጠንካራ መምህርትም ለጠዋት ስፖርቱ መጣች። ሪቺ ከታጠበ በኋላ አባቱ የት እንዳለ ለማወቅ ኮምፒውተሩን ከፈተ። ኮምፒውተሩ ካረጋገጠ በኋላ አባቱ ዋይት ሃውስ እንደሚገኝ ነገረው። ሪቺ ወዲያውኑ የቪዲዮ ጥሪ አደረገለት። ሪቻርድ
የልጁን ጥሪ ሲያይ ጠቃሚ ነገር ሳይሆን አይቀርም በማለት ፕሬዝዳንቱን ለጥቂት ደቂቃዎች ይቅርታ ጠየቀ። ሪቺ ግን የፈለገው አገጩ ላይ የወጣችውን ብጉር ሊያሳየው ብቻ ነበር። ከአባቱ ጋር ካወራ በኋላ ሪቺ ወደ ትምህርት ቤት ሄዶ የክፍል ጓደኞቹን አገኘ። አንደኛው ባለጌ ልጅ የተሳሳተ ቡና ይዞ በመምጣቱ አሳላፊው ላይ ይጮህበት ነበር። ሪቺ ጓደኛውን ዝም ለማሰኘት በሰይፉ ወጋው። በዚያም ቡናው በልብሱ ላይ ሙሉ በሙሉ ፈሰሰ። ቆየት ብሎ ሪቺ ወደ ቤቱ ሲመለስ ከሰዓት የሚያጠናው ትምህርት ለዛሬ እንደተሰረዘ ነገረው። ሪቺ በምትኩ ወደ አዲሱ ፋብሪካ እንዲወስደው ኸርበርትን ጠየቀው። እዚያም ሪቺ ከሌሎች ልጆች ጋር ቤዝቦል መጫወት ፈለገ። ልጆቹ ግን እንዳንተ ያለ የከበረ ሰው እንዴት ከተራ ልጆች ጋር ይጫወታል? ሂድና የወርቅና የብር ኳስንና ዱላህን አምጣ አሉት። ሪቺ ከእናንተ መሃል ይህንን ቤዝቦል በኃይለኛ የሚወረውር ካለ $100 እንደሚያወራርድ ነገራቸው። በመጀመሪያ ግሎሪያ አንዳንድ አስደናቂ ኳሶችን ወረወረች። ሪቺ ግን ኳሱን መንካት እንኳ አልቻለም ነበር። ከዚያ ግን ሪቺ ትኩረቱን ሰብስበው ኳሷን በትክክል መታት። ሌሎቹ ልጆች በሙሉ በውርርዱ ተሸነፉ። ነገር ግን ለሪቺ የሚሰጡት ገንዘብ ስላልነበራቸው በምትኩ እሁድ ዕለት ወደ ቤቱ እንደሚመጡ ጋበዛቸው። ግሎሪያ ግን ገንዘቡን እንካፈላለን ማለቷ ሪቺን አሳዘነው። ስለዚህ ስለ መምጣቱም ሆነ ስለ ገንዘቡ እንዳይጨነቁ ነገራቸው። በአንድ የበዓል ቀን መላው ቤተሰብ በአንድነት ወደ አንድ ቦታ ለመሄድ እየተዘጋጀ ነበር። ሌላው ቀርቶ የእንግሊዝን ንግሥት ሊያገኙ ቀጠሮ ነበራቸው። አገልጋዮቹ ለንግሥቲቱ የሚሆኑ ልዩ ልዩ ስጦታዎችን በአውሮፕላኑ ውስጥ ሞሏቸው። ፈርጉሰን በስጦታዎቹ መካከል አንድ ቀይ ሳጥን አስቀመጠ። ሬጂና ባለቤቷ ስሜል ማስተር የተባለውን መሳሪያ ለንግሥቲቷ በስጦታ ሊሰጥ መፈለጉ ገርሟታል። ሪቺ ቀድሞውኑ አውሮፕላኑ ውስጥ ተቀምጦ ነበር። ነገር ግን ፊቱ ላይ ሐዘን ስለሚታይ ሬጂና ኸርበርትን ለምንድነው ደስተኛ ያልመሰለው ስትል ጠየቀችው። ኸርበርት በእረፍት ቀኑ የተወሰነ ጊዜ እንዲዝናና እዚህ ቢቀር ይሻላል የሚል ሐሳብ አቀረበ። ሬጂናም ተስማምታ ሪቺ እንዲቀርና እንዲዝናና ነገረችው። የሪች ቤተሰብ አባላት በሙሉ አውሮፕላን ውስጥ መግባታቸውን ያየው ፈርጉሰን ተልእኮውን ስለጨረሰ እፎይታ ተሰማው። በዚሁ ቀን የግሎሪያ እናት ዳያን በኸርበርት ግብዣ ወደ ሪች መኖሪያ ቤት መጣች። ልጆቹ ግዙፉን ቤት በቅርብ በማየታቸው ተገረሙ። ሪቺ ምንም ሳይቆጣ በታላቅ ደስታ ተቀበላቸው። ሪቺ በቤቱ ውስጥ ያለውን የራሱን በርገር ቤት ጨምሮ ሰፊውን ግቢ ያስጎበኛቸው። ከተመገቡ በኋላም ወደ ራሱ መዝናኛ ፓርክ ወሰዳቸውና በጨዋታዎቻቸው ተደሰቱ። በመቀጠልም ልጆቹ በ4 እግር ሞተር ብስክሌቶች መንዳት ጀመሩ። ኸርበርት ለዳያን ቤቱን እያስጎበኘ ሳለ ልጆቹ በድንገት በጥቅሻ ሲያልፉ ዳያን እንዳትጎዳ ኸርበርት ወደ ራሱ አስጠጋት። ሪቺ ከዶላርና ከግሎሪያ ጋር ከአንድ ዛፍ ስር ሆነው ሲያርፉ፣ ሌሎች ልጆች ደግሞ በሐይቁ ላይ የተጫወቱ ጀብዳቸውን ቀጥለዋሉ። በመጨረሻም ሪቺ ለገና በዓል ስጦታ የተሰጠውን ሮለር ኮስተር አሳያቸው። ይህ በእንዲህ እንዳለ ሎረንስ በቢሮ ውስጥ ሆኖ እስካሁን የሪች ቤተሰቦች በባህር ላይ ጠፍተዋል ብሎ በማሰብ ይፎክር ነበር። ወደ ትልቁ ቢሮ ለመዘዋወርም ዝግጅት ጀምሯል። በአውሮፕላን ውስጥ ሪቻርድ ቡና ሊያመጣ ሲሄድ ባለቤቱ ለጥቂት ጊዜ እንድትተካው ነገራት። ሬጂና ባለቤቷ ለንግሥቲቷ የተዘጋጀውን ቸኮሌት ሊበላ እንደሆነ ጠርጥራ እንዳይነካው አስጠነቀቀችው። ሪቻርድ ግን እየቀለደ ምግቤን አላበላሽም አለ። ቡና የሚጠጣ መስሎ ስሜል ማስተሩን አውጥቶ የቸኮሌት ሳጥኑን መፈለግ ጀመረ። ቸኮሌት አላገኘም። ነገር ግን በዚያ ቀይ ሳጥን ውስጥ እንግዳ የሆነ ኬሚካል አገኘ። ሪቻርድ በዚያ ቀይ ሳጥን ውስጥ ያለው ምን እንደሆነ ለማወቅ ሬጂናን ለመጠየቅ ሄደ። ሬጂና ስለ ኬሚካሉ እንደሰማች ወዲያውኑ ቦምብ መሆኑን ተረዳችና ወዲያውኑ ውጭ ጣለው አለችው። ሪቻርድ ሳጥኑን ሲከፍተው ቦምቡ ለመፈንዳት የሚቀረው ሰከንድ ትንሽ ብቻ ነበር። ቦምቡን በመስኮት ተወረወረው። ነገር ግን የአውሮፕላኑን ጭራ መጥቶ ፈነዳ። በአደጋው ምክንያት አውሮፕላኑ መውረድ ጀመረ። ስለ አደጋው ዜና ከመስማቱ በፊት ላውረንስ የሪቻርድን ቢሮ ተቆጣጥሮ ስኬቱን ለማክበር የወይን ጠጅ ከፈተ። ሪቺ አዳዲስ ጓደኞቹን ከሸኘ በኋላ የወላጆቹ አውሮፕላን በድንገት ስለመጥፋቱ የሚያረዳ አሳዛኝ ዜና ሰማ። ወዲያውኑ ወደ ክፍሉ በመሮጥ አባቱን ለማግኘት በኮምፒውተሩ ላይ ሞከረ። ነገር ግን ከረጅም ፍለጋ በኋላ ምንም አይነት የአውሮፕላን ምልክት ሊያገኝ አልቻለም። ዜናው በሁሉም ዘንድ ሲሰራጭ ፈርጉሰን በእቅዳቸው ላይ ትንሽ መስተጓጎል መፈጠሩን ለሎረንስ ሪፖርት አደረገ። ሪቺ በመጨረሻው ሰዓት ከአውሮፕላኑ ቀርቶ ነበር። ስለዚህም በሕግ መሰረት የቤተሰቡን ሀብት ሙሉ ለሙሉ የሚወርሰው እርሱ ነበር። ይህንን የሰማው ሎረንስ በንዴት ቢሞላም በወላጆቹ ላይ ያደረገውን በሪቺም ላይ እንደሚያደርግ ዛተ። በውቅያኖሱ ላይ ፍለጋ ቢጀመርም የሪች ቤተሰቦች ግን ምልክት ሊያሳዩ አልቻሉም። ሪቺ ግን ወላጆቹ በሕይወት እንዳሉ እርግጠኛ ነበር። እንደ ዕድል ሆኖ ሁለቱም በሕይወት አድን ጀልባ ተርፈው እርዳታ እየጠየቁ ስለነበር የልጁ እምነት ትክክለኛ ሆኖ ተገኘ። ሪቻርድ ከልጁ ጋር የሚያወራበትን መሳሪያ ለመጠገን እየሞከረ ነበር።
ሎረንስ የኩባንያው አዲሱ ፕሬዝዳንት ሆነ። የመጀመሪያው ትዕዛዙም አዲሱን ፋብሪካ መዝጋት ነበር። ይህም የግሎሪያ እናት ስራውን እንድታጣ አደረጋት። እርሷም ሁሉንም ነገር ለሪቺ ለመንገር ወሰነች። ይህንን የሰማው ሪቺ የአባቱን ኩባንያ ለመረከብ ሄደ። ወላጆቹ እስከሚመለሱ ድረስ ፕሬዝዳንት ሆኖ እንደሚቆይ አወጀ። ፋብሪካውንም መልሶ በመክፈት ሰራተኞች እንዳይባረሩ አደረገ። ከጥቂት ቀናት በኋላ ግሎሪያና ጓደኞቿ ሪቺን ለማመስገን ቢሮው ድረስ ሄዱ። በኋላም ፖሊሶች መጥተው ኸርበርት በአውሮፕላኑ ላይ ቦምብ በመትከል ተጠርጥሮ እንዲታሰር አደረጉ። ኸርበርት ከመንገድ ሲወገድ ሎረንስ የሪቺ ሞግዚት ለመሆን ለከፍተኛው ፍርድ ቤት አመለከተ። ስልጣኑን እንደያዘም በቤት ውስጥ የሚሰሩትን በሙሉ አባረረና በየቦታው የደህንነት ካሜራዎችን አስገጠመ። ሪቺ በራሱ ቤት እንደ እስረኛ ተሰማው። በላብራቶሪ ውስጥ ፕሮፌሰር ኪምቢን በመሳሪያዎቻቸው አማካኝነት የሎረንስንና የፈርጉሰን ምስጢራዊ ንግግር እየሰሙ ነበር። ኸርበርትን በእስር ቤት ለመግደል እያቀዱ እንደሆነም አወቁ። ፕሮፌሰሩ ሁሉንም ነገር ለሪቺ ነገሩት። ኸርበርትን ለማዳን ሪቺ ተራ ልጅ መስሎ ወደ እስር ቤት በመሄድ የብረት ዘንጎችን የሚያቀልጥ አሲድ በድብቅ ሰጠው። ኸርበርት ሊገድለው የመጣውን ወንበዴ አሸንፎ ከእስር ቤት አመለጠ። በመቀጠል ወደ ግሎሪያ ቤት በመሄድ የልጅቷን ኮምፒውተር ለመጠቀም ዳያንን ፍቃድ ጠየቁ። ይህ በእንዲህ እንዳለ ሪቻርድ መሳሪያውን ለመጠገን አሁንም እየሞከረ ቢሆንም እስካሁን ግን አልተሳካለትም ነበር። ከዚያም የመሳሪያውን ኃይል ለማንቀሳቀስ የሬጂናን የጆሮ ጌጥ ለመጠቀም አሰበና ተሳካለት። ሪቺ የግሎሪያን ኮምፒውተር በመጠቀም አንዳንድ ኮዶችን በመጻፍ ከቤቱ ኮምፒውተር ጋር አገናኘው። ይሁን እንጂ በቤተ መንግስቱ ውስጥ የነበረ አንድ የጥበቃ ሰራተኛ ምን እየተካሄደ እንዳለ ተረድቶ ለፈርጉሰን አስጠነቀቀው። ሎረንስ የሪች ቤተሰብ የገንዘብ ቤት ያለበትን ቦታ ለማወቅ ከፕሮፌሰሩ ኪምቢ መረጃ ለማውጣት ወሰነ። ነገር ግን በዚያው ቅጽበት ሪች ኮምፒውተሩን በመጠቀም ወላጆቹን ለማግኘት እየሞከረ እንደሆነ የሚገልጽ ዜና ደረሳቸው። ኮምፒውተሩ ሪቻርድ ያለበትን አካባቢ አገኘ። ነገር ግን ትክክለኛውን ቦታ ለመጠቆም ጥቂት ደቂቃዎች ይፈልግ ነበር። በዚህ መሃል ፈርጉሰን ክፍሉ ደርሶ የኮምፒውተሩን ገመድ በመንቀል የሪችን ግንኙነት አቋረጠው። አሁን ልጁ ወደ ቤተ መንግስቱ ሰርቆ በመግባት ኮምፒውተሩ ጋር ለመድረስ የጓደኞቹ እርዳታ አስፈለገው። ይህ በእንዲህ እንዳለ በሕይወት አድን ጀልባ ላይ የነበሩት ሪቻርድና ሬጂና ሊያድናቸው የመጣን ሄሊኮፕተር ሲያዩ ልጃቸው የላከው መስሏቸው እፎይታ ተሰማቸው። በዚያ ምሽት ሪቺ ወደ ቤቱ የአትክልት ስፍራ ሰርቆ በመግባት ጓደኞቹ ጥበቃዎቹን እንዲያጠቁ ምልክት ሰጣቸው። በእቅዱ መሰረት ሁሉም ወደ ቤተ መንግስቱ መግባት ቻሉና ቀጥታ በላቦራቶሪ ውስጥ ወደሚገኘው ፕሮፌሰር ኪምቢን ሄዱ። ሪቺ ፕሮፌሰሩን ካስለቀቀ በኋላ ጥበቃዎቹን በሐሳብ እንዲያዘናጋቸው ጠየቀው። እርሱና ኸርበርት ወደ ክፍሉ ለመድረስ ሲሞክሩ ፕሮፌሰሩ የጥበቃዎቹን ትኩረት ለመሳብ በአትክልቱ ስፍራው የውሃ ታንከር ውስጥ አንድ ኬሚካል ጨመሩ። ወዲያውኑ በምንጩ ላይ ብዙ አረፋዎች መውጣት ጀመሩ። የቤተ መንግስቱ ሰራተኞች የውሃውን ችግር ለመፍታት በተሰበሰቡበት ወቅት ፒዊና ሌሎች ልጆች የደህንነት ካሜራዎቹን ከጥቅም ውጭ ያደረጉ። ሪቺና ኸርበርት በፍጥነት ወደ መኝታ ክፍል ሲሮጡ፣ ሌሎቹ ደግሞ ከቤተ መንግስቱ መውጣት ጀመሩ። ይሁን እንጂ ሪቺ ኮምፒውተሩን ካረጋገጠ በኋላ ግራ ተጋባ። ምክንያቱም ኮምፒውተሩ አባቱ ቀድሞኑ በቤተ መንግስቱ ውስጥ እንዳለ አሳየው። የታላቅ ድንጋጤያቸው ሎረንስ ቀድሞኑ በክፍል ውስጥ የጠበቃቸው ነበር። ምስኪኑ ሪቺ ወላጆቹ ታስረው ሲያይ ልቡ በሐዘን ተሰበረ። በውጭ በኩል የጥበቃ ሰራተኛው ሌሎችን ልጆች ያዛቸው። ፈርጉሰንም ወደ ላብራቶሪው እንዲወሰዱ አዘዘ። ሎረንስ ይህንን ሁሉ ለምን እንደሚያደርግ ሲጠይቁት ሪቻርድ የገንዘብ ቤቱን ቦታ በዝምታ እንዲነግረው አዘዘው። በዚያን ጊዜ እጅግ ውድ የሆኑትን ነገሮች በአቅራቢያው ባለው ተራራ ላይ እንደሚገኙ ተገለጠ። ሎረንስ ሪቻርድና ሬጂናን ይዞ ሲሄድ ሪቻርድ እንዳይከዳው በማሰብ ሪቺን ከፈርጉሰን ጋር ትቶት ሄደ። ፕሮፌሰር ኪምቢን ምርጥ ፈጠሮቻቸውን በቦርሳ ውስጥ እያሸጉ እያለ ላብራቶሪው በጠላቶቻቸው መወረሩን ተረዱ። ነገር ግን ተደብቀው ማምለጥ ቻሉ። የጥበቃ ሰራተኞቹ የሪቺን ጓደኞች በዋሻ ውስጥ ዘግተውባቸው ቆሻሻን ለመጨፍለቅ በተሰራ ማሽን ላይ አኖሯቸው። ወዲያውኑ እርምጃ ካልተወሰደ ልጆቹ በማሽኑ ሊጨፈለቁ ነበር። ፕሮፌሰሩ ልጆቹን ለማዳንና ጥበቃዎቹን ለመያዝ እጅግ ጠንካራ የሆነውን ማጣበቂያ በመጠቀም ወጥመድ አዘጋጁ። ይሁን እንጂ ጥበቃዎቹ ካጣበቁ በኋላ ፕሮፌሰሩ ራሳቸውን በማጣበቂያ ተያዙ። ከዚያም የሮቦት ንቧን በመጠቀም ፈርጉሰንን መቀመጫው ላይ እንዲነድፈው አደረጉ። ይህም ፈርጉሰን ተነስቶ በማሽኑ ማቆፊያ ቁልፍ ላይ እንዲወድቅና ማሽኑ እንዲቆም አደረገው። በዚያም መሃል ሪቺ የፕሮፌሰሩን የፈጠራ ውጤቶች የያዘውን ቦርሳ ይዞ ወላጆቹን ለማዳን ሮጠ። በዚያን ጊዜ ሎረንስ መድረሻው ላይ ደርሶ ሁለቱ ሪቻርድና ሬጂና በሩን እንዲከፍቱ አዘዛቸው። በሩን ለመክፈት የደህንነት መሳሪያው ድምጻቸውን እንዲለያቸው መዝሙር መዘመር ነበረባቸው። ወደ ገንዘብ ቤቱ ሲገቡ ግን ሎረንስ በውስጡ ምንም አይነት ገንዘብ እንደሌለ አወቀ። ሪቻርድ ለእነርሱ ትልቅና ውድ ሀብታቸው ቤተሰባቸው መሆኑን፣ በገንዘብ ቤቱ ውስጥ ያለው ከልጃቸው ጋር ያሳለፉት የትዝታ ዕቃዎች ብቻ መሆናቸውን አስረዳው። ሎረንስም በንዴት ጦፎ
ያ ሁሉ ገንዘብ የት አለ ሲል ጠየቀ። ሪቻርድም ሀብቱ በሙሉ በሪል ስቴት በባንኮችና በኩባንያ ላይ የዋለ መሆኑን ነገረው። ሎረንስ በንዴት አብዶ ሁለቱንም እንዲገሏቸው ለሰዎቹ ትዕዛዝ ሰጠ። ነገር ግን በዚያች ቅጽበት ሪቺ ሰይፉን ይዞ ሊያስቆመው ደረሰ። ሎረንስ ገና ሪቺን እንዳየው ተኮሰበት። ይሁን እንጂ ሪቺ ወደ ገንዘብ ቤቱ ከመግባቱ በፊት ያንን ጥይት የማይበሳውን ስፕሬ ተቀብቶ ስለነበር ምንም አይነት ጉዳት ሳይደርስበት ተረፈ። ሪቻርድና ሬጂና አጋጣሚውን በመጠቀም ሎረንስንና ጥበቃውን መጥተው ጣሏቸው። ከዚያም ከገንዘብ ቤቱ በመውጣት ጠላቶቻቸውን በዛው ውስጥ ዘጉባቸው። ይሁን እንጂ ሎረንስ በሆነ መንገድ አምልጦ ቤተሰቡን ማሳደድ ጀመረ። ሶስቱም በተራራው ላይ በተቀረጸው ምስል ጆሮ በኩል ለማምለጥ ተገደዱ። ፈርጉሰን በሌዘር ጨረር ሊመታቸው ሞከረ። ቆየት ብሎ ሎረንስ ደርሶ ሊተኩሰባቸው ቢሞክርም ሰነፉ ጥበቃው ግን ከለከለው። የሪች ቤተሰቦች ለመሞት በተቃረቡበት ሰዓት አርበርት ደርሶ ፈርጉሰንን አጠቃው። በመካከላቸው ብርቱ ግብግብ ተፈጠረ። ፈርጉሰንም በድጋሚ ሌዘሩን በመጠቀም ምስሎቹ መሰባበር ጀመረ። ሬጂና ልትወድቅ ስትል ሪቻርድ አወዛውዞ በቀጥታ የእርሱ ምስል አፍ ላይ እንድታርፍ አደረጋት። ከዚያም ልጁ እንዲወርድ መርዳት ጀመረ። ፈርጉሰን ግን በቤተሰቡ ላይ ችግር ለመፍጠር ቆርጦ ተነስቶ ነበር። ሀርበርትን ካሸነፈው በኋላ ጥበቃው ምስሎቹን መስበሩን ቀጠለ። በመጨረሻም ሀርበርት በሐውልት ጭንቅላቱን መጥቶ አስቆመው። ከዚያም ሀርበርት ሌዘሩን ተቆጣጥሮ በገመድ ተንጠልጥሎ የነበረውን ሎረንስን አጠቃው። በዚያች ቅጽበት ሪቻርድ ሎረንስን ከኩባንያው አባረረው። ሬጂናም በኃይለኛው በቦክስ መታቸው። ከጥቂት ወራት በኋላ ሎረንስና ታማኝ ግብረ አበሮቹ ከእስር ቤት ተለቀው በአንድ መዝናኛ ፓርክ ውስጥ የአትክልት ስራ ሲሰሩ ታዩ። በዚያ መሃል ሪቺና ጓደኞቹ ድላቸውን እያከበሩ ነበር። ሀርበርትም ድፍረት አግኝቶ ዳያናን ሳማት። ልጃቸው ሪቺ እውነተኛ ጓደኞችን በማግኘቱ ሪቻርድና ሬጂና እጅግ ተደሰቱ። ታሪካችንም በዚሁ ይጠናቀቃል።